ይሄ ምርጡ የኪችን እቃ ሳይሆን አይቀር። አጠቃቀሙን ካላወቃችሁበት ግን እንደኔ ትሸወዳላችሁ። የሆንኩትን መጨረሻ ላይ ያሳያችሁ። አንድ ሚክሰር ይባላል። ሊጥ ያቦካል፣ ጁስ ይፈጫል፣ እንቁላል ይመታል፣ ማሽድ ፖቴቶ መስራት ትችላላችሁ፣ ሚልክ ሼክ፣ አይስክሪም፣ ገንፎ ሳይቀር መስራት ይችላል። ይህንን ሁሉ መስራት የሚያስችሉት አብረውት የሚመጡ እቃዎች፣ ሁለት በጎን በኩል የሚገቡ ማቡኪያና ማደባለቂያ፣ ሁለት አይነት ከታች የሚገቡ መፍጫዎችና አንድ እስከ 500 ሚሊ ሊትር መለካት የሚችል የማደባለቂያ ከፓ። መጀመሪያ ጁስ ለመፍጨት ነበር የሞከረው። ዋናውን ማሽን ይዤ የጁስ መፍጫ ብሌድ ያለውን ከታች አስገባው። ከዛ የማደባለቂያ ከፑን አምጥቼ የጨመርኩት ሙዝ፣ ስትሮበሪ እና ትንሽ ወተት ነው። ኦን ለማድረግ በተኑን ስላይድ ነው የምታደርጉት። ከኦፍ አውጥታችሁ ከ1 እስከ 5 ማለት 1 ዝቅተኛው ፍጥነት ነው፣ 5 ደግሞ ከፍተኛ። ጁሱን ጽድት አድርጎ ነው የፈጨው። ቀጥሎ እንቁላል ለመምታት ነበር የሞከረው። 2 እንቁላል አምጥቼ ሰብሬ ሳህን ውስጥ ጨመርኩ። ከዛ ለሱ የሚሆነውን ማደባለቂያ ገጥሜ ሞከርኩ። እንቁላል ለመምታት ያን ያህል አይከብድም፣ ግን ሰከንድ አልፈጀበትም። ከዛ ዱቄት ለማቡካት ልሞክር ብዬ ዱቄት ሳህን ላይ ጨምሬ ያደባለኩትን እንቁላል ጨመርኩ። እዚህ ጋር ነው የተበላው። ለሊጥ ማቡኪያ የሚሆነውን ማሽኑ ላይ ገጠምኩ። ነገራችን ላይ መቅመስ እንጂ መስራት ያን ያህል አይደለም። ከዛ ለማደባለቅ እንቁላል አንሶት ነበር። እኔም ከላይ ይልቅ ከጎን ነበር ለማደባለቅ የሞከርኩት። ዱቄቱ ቡፍ አለ እዛው ሙሉ ጠረጴዛ ያኛል። ግን ትንሽ እንቁላል ጨመርኩበት። ከዛ ተስተካከለ። መጥፎ ጎኑንና ጥሩ ጎኑን ልንገራችሁ። ከጥሩ ስጀምር ብዙ የምታጡት እቃ የላችሁ። የምትሰሩበትን ከማሽኑ ላይ ነቅላችሁ እሷን ብቻ ነው ካለው አቅምና ፍጥነት አንጻር ሊጥ ብታቦኩበት፣ ጁስ ብትፈጩበት ራሱ 10 ሰከንድ አይፈጅባችሁ። ለዛውም እኔ ስጠቀም የነበረው ዝቅተኛውን ፍጥነት ነው። ሌላ ኪችን ውስጥ ቦታ ይይዝ፣ ከቦታ ቦታ በቀላሉ ይንቀሳቀስ። ስትፈልጉት ወዲያው ገጥማችሁ መፍጨት። ያልተመቸኝ ነገር ማስቀመጫውን ግድግዳ ላይ መስቀል ትችላላችሁ፣ ግን የምትሰቅሉበት ስክሩ አብሮት አይደለም። ይህንንም ያልኩት የምለው ነገር ስላጣው ነው። እቃው በጣም ኳሊቲ። ዋጋው ስንት? ብራንዱ ሶኒፈር SF730